ደግሞ ያው ንስሐ ለመግባት ነው የመጣሁትና ይፍቱኝ ነው ምለው አባቴ ይፍቱኝ አዎ ይፍቱኝ ይፍቱኝ አይ የሌላው አነሰና እኔንም ልታስቀኝ መጣ። እንዴት ምን አጠፋው አባቴ? ምን አጠፋው? ከበመው ከዚህ በላይ ምን ታጠፋለህ? ምን አጠፋው ትለኛለህ እንዴ? ይኸው ሰንበታትል አመት ባላትል ቀናትል ማታትል ሽማግሌ አሮጌት ሕፃናትል ያዳምን አምሳያ ዘር ሁሉ አንድ ላይ ሰብስበህ እየተሳለክበት እንደዚህ መሳቂያ መሳለቂያ አድርገው ከዚህ በላይ ምን ታጠፋለህ? ክበበው ከዚህ በላይ ምንድነው የምታጠፋው? ምን አጠፋው ትለኛ አትበለኝ እንደዚህማ። ወይ እኔ እኮ ይፍቱኝ ልፍታ ህዝብ ብለህ እኔ እንዴት አድርጌን ነው የምፈታ? እኔ ልጅ እንዴት አድርጌን ነው የምፈታ? ቆይ ውሉን አጥፍተው ውስብስብ አድርገው ስታበቃ እንዴት አድርጌን ነው የምፈታው? እኔ ይኸውልህ ይሄ ከኔ በላይ ነው። ከፈጣሪ ጋር አታጣላይ። ይሄ ከኔ ታቂኔ በላይ ስለሆነ አንደኛው እዛው ስትሄድ ወይ ትፈታለህ ወይ እንደ ፍጥርጥር በቃ አዎ ስማ ክበበው ልንገርህ አይደለም እውነቴን ነው የምልህ። መጽሐፉ ምን ይላል ክበበው? እውነቴን ነው የምልህ። ወየውልሽ አንቺ አሕዛብ ሆይ ወየውልሽ። ምን ያልከው ስራ? ኮሜዲ ወየውልሽ አንቺ ኮሜዲ ሆይ ወየውልሽ አንቺ አሕዛብ ከንቱ ኮሜዲ ሆይ ወየውልሽ። ሕዝቤን ሰብስበሽ በላዩ ላይ የምትሳለቂበትን በሙሉ በስተመጨረሻው ኮሜዲኖ ውስጥ አስገብቼ እቆልፍብሻለሁ ያለው ይሄ ነው በቃ። እኔ አትፈታተኝ ክበቡ በቃ እኔ ስራ ልስራበት ልትፈታተኝ እንዴ የመጣኸው? ምን አረኩ የክበቡ? ተው እንጂ አይ በቃ ተው እኔም ስራ ልስራበት፣ አንተም ወደ ጉዳይ ሂድ በቃ ሂድ። ሌላም የመጣሁበት ጉዳይስ አለኝ አባቴ። ምንድን ነው? እንደዚህ አይነት ነገር ከሆነ እኔ አልፈልግም ክበቡ በቃ ቢቀርብኝ ይቻላል። እኔ አልተፈታተን በቃ ወደ አይ ቁም ነገር ነው መቼም ስላቅ አይደለም ቁም ነገር ነው። አዎ የመጣሁበት ምክንያት ሌላው ደግሞ አሁን በቅርቡ ወደ አሜሪካን ሀገር ለመሄድ አስቤ ነበር። አሜሪካ አዎ አሜሪካ። ይሄ ጥሩ ነው አሜሪካን። ይሄ ቆንጆ ነው ጥሩ ነው። እና ምንድን ነው ልሸኘኝ ነው ወይ? አይ ኧረ ሸኙኝ ሳይሆን እኔ እንኳን አመጣጤ መቼም ያው አሜሪካን ለመሄድ በቅርቡ ዲቪ ሞልቻለሁ። ዲቪ ይሄ እንዲቀናኝ የእርሶ መቼም ጸሎት ትንሽ ይረዳኛል ብዬ ነውና እባክዎት ሌት ከቀን በጸሎቶት መሃል እኔን ጸልዩልኝ ለማለት ነው የመጣሁት አባቴ። ክበበው እሱ ነገር ይሄ አሜሪካን ያልከው ነገር ያው በሎተሪ አልነበረም እንዴ? እንዴት በጠሎት ሆነ እንዴ ተቀይሮ? ሞኝ ነረካ ልበል ራስን ልትፈታተን ነው የመጣው ልበል? እስቲ አሁን በጠሎት ይርጉኝ ትለኛለህ? እኔ መምህር የእግዚአብሔርን መንገድ እንጂ የአሜሪካንን መንገድ ያሳያል ያለ ሰው አለ? አሁን እስቲ ነገረኝ። ይኸው ነው በቃ ነው
በቃ ይሄው ነው ክበቡ ይሄው ነው በቃ ወደ ጉዳይ እሺም ስራ ይተስተና በቃ እሺ ክበቡ እንዳትጠፋ አትጥፋ በቃ ያልተጠይቀኝ አዎ በጠልወጣ ይርዱኝ አይ ክበቡ አሜሪካ ልትሄድ በእኔ ጠልወጥ የአውሮፕላን ትኬት አረከው እንዴት እውነት አሁን እንደው እኔ መምሪ አሁን አሜሪካን የሚኬደው በጠሎት ቢሆን ኖሮ መጀመሪያ ለራሴ አልጠልይም ነበር እንዴ